ልጅ እኮ እግዚአብሔር ስጦታ ነው። ስጦታ ደግሞ ልክ እንደዚህ ተሸፋፍኖ ሲሰጥ ነው ደስ የሚለው። ልባም ሴት ለባሏ ዘውድ ናት። ዛሬ ድሉ ላንቺ ነው ያጣው። ሁሉም የተፈጠረው ለኛ ስለ ሰዎች ህይወት እንደማሰብ የሚያስደስት ነገር አለ። እኔ ስለ ሰው ሳይሆን ስለ አንቺና ስለ ልጃችን ነው ማሰብ። እኔ ገደልኩ እግዚአብሔር ሁሉንም ነገር የሚያደርገው ለመልካም። አትፍረጅ፣ ይፈረድብሃል። መቼም ሌባ ሆነ ክልሱን አላውቅም ማለት ነው። ሁሉም ሰው በህግ ፊት እኩል ነው። ሁሉ ነገር ካደረክልኝ በኋላ ታስይዘኛል። እማንኝ እንደዛ አይደለም። ዛሬ እርምጃ እንወስዳለን። ፍርድ የሚወሰነው በእውነት ሳይሆን በማስረጃ ነው።